አንተ ገንዘቡን ሰጥተኸው ምንድነው የምፈልገው ከኔ? ምንድነው የምፈልገው ከኔ? ምንድነው የምፈልገው ከኔ? ገንዘቡን ሰጥቻለሁ አይደል? ምንድነው የምትለው? ለቀኝ እኔን የሆነ ስማ ጎትተህ ግን አለቀምሽ ጎትተህ ጫኑት ወደ ጣቢያ ነውቸው። እስቲ ቆይ ምን ሆነ ነው አንተ? ተረጋጋ። ለምንድን ነው አንተ የምትቀልደው? እስቲ ቆይ ረፍ። መጀመሪያ እኔ እናንተ እናወራ። ምንድን ነው የምናወራው? አምጣ ቁልፉን። ስራቴ በጋም ላይ እሺ፣ ቁልፉን አለ። ቆይ ስማኝ፣ ችግር የለውም። መጀመሪያ እኔ እናንተ እናወራለን። ና ቆይ እስቲ ተዋቸው። ና እሺ፣ ቆይ ለቀኝ። ና ተዋቸው። ምን ያደርግልሃል? መጀመሪያ ለሷ ላክላትና በህግ መንገድ ነገሮች እንዲቀሉልህ አደርጋለሁ። አምጣ። ከዚህ ቦታ ይዘኸኝ ከሄድክ ለሷ አመልክላታለሁ። ችግር የለም። ይዤ ሄዳለሁ። እነዚህን ወረቀቶች ተዋቸው። በቃ አንተ ተዋቸው። እነዚህን ወረቀቶች አምጣው። ምንም አይጠቅምህም። ለምንድን ነው የማይጠቅመኝ? እነሱ ሲጎዱ እነሱ በዛ ሀገር ሆነ ሲጎዱ ስለነሱ ምን አገባ? ለምንድን ነው የማያገባኝ? በቃ ገንዘባቸውን እየበላ ለምንድን ነው የማያገባኝ? አዎ በላው። የራስህን ህይወት ኑር። ገንዘባቸውን እየወሰድክ እኔ አሁን እንዳጋጣሚ ደረሰች ደረጃ የከበቡሽ ብቻ ነው። ስንት ሰዎችን ነው እንደዚህ እያደረግ ገንዘብ የተቀበልከው? በፍርድ ቤት ትዕዛዝ ከንግድ ባንክ የወጣ ፎቶ ይሄው የራስህ ፎቶ 500,000 ብር አንተ ተቀብለሃት ያንን ገንዘብ ምን እንደዚህ ተቀብለሃት አበዛልሻለሁ ብለህ ገንዘቡን ተቀብለህላት ማነች? እኔ አላቃትም። ከበቡሽ አላቃትም። ምን ሆነ ነው እየነገርኩ ነበር። በእኛ ስም የሚሰሩ ሰዎች አሉ ብዬ አይደል? ይሄ ታዲያ አንተ ስም አይደለም እንዴ? ነው የኔ ስም ነው። አሁን ገረመው መታወቂያ ናምጣው። ጥሩ ጊዜ ላይ ነው የመጣው። አንተም በጣም እድለኛ ነህ። ሞር የተመቻቸ ጊዜ ላይ ስለሆነን ገንዘብ 20 ቀንም ላይ ፈጅበት ይችላል ነው ለመናገር በ15 ቀንም በአንድ ሳምንትም ሊመጣ ይችላል። ሰላም ጤና ይስጥልኝ። እንደምናላችሁ ውድ ዩቲዩብ ቤተሰቦቻችን፣ እንደተለመደው ዛሬም በሌላ ቪዲዮ መተናል። ይህን ቪዲዮ አንድ ከበቡሽ የምትባል እህታችን ከአረብ ሀገር ቀጥታ ለኛ የነገረችን ነገር አረብ ሀገር እያለች በኢትዮጵያ በሶሻል ሚዲያ ገጾች በፌስቡክን በቴሌግራም ላይ 666ን ተቀበሉ ያላችሁን ገንዘብ በእጥፍ እናበዛለን ብዙ አድርገን ለእናንተ እንመልሳለን በማለት ማስታወቂያ እየሰሩ እነሱን ታያቸዋለች። እሷም ያላትን ገንዘብ ወደ 500,000 ብር የሚሆን ገንዘብ ሰጣቸዋለች። እሱንም በ10 ቀን ውስጥ ያንን ገንዘብ አብስተን እንሰጥሻለን ይሏታል። እሷን በማመን መታወቂያ አሰርተውላት መታወቂያውን እያንዳንዱ መታወቂያዎች በፎቶ ይልኩላታል። በሶሻል ሚዲያ ላይ ራሳቸውን በቴሌግራም ውስጥ መስመር ፎቶ ይልኩላታል። ዋና መስሪያ ቤታችን ባህር ዳር ላይ ነው በማለት እያጭበረበሩ የሚገኙ ሰዎችን ገንዘብ እየወሰዱ ለግል ጥቅማቸው እያዋሉ የሚገኙ ሰዎች አሉ። እነሱን በ15 ቀን ክትትል ውስጥ እነሱ የት እንዳሉ አግኝተን ይኸው እነሱን ቀጥረናል። እሱን ላገኝ አሁን ልሄድ ነው። ከሱ ጋር ያለኝን እላስጨራሽ የሆነ ቆይታ በቪዲዮ እንድትከተሉ እጋብዛችኋለሁ። አብራችሁኑ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አንቺ ነሽ አይጠራሽ? አዎ እንዴት ነሽ? ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ሁሉ ሰላም አለን። ሁሉ ሰላም እንዴት ነው? አለን። ደክሞሃል? ፀሐዩ ነው ትንሽ ፀሐዩ። ኦኬ እንዴት ነህ? አለሁ። ደህና ነህ ግን አንተ? አለን። ሁሉም ሰላም ነው? አለን። እና እንዴት ነው ወስነህ የጠራኸኝ? አዎ ወስኜ ነው። በስልክ ሳወራክ እንደዚህ ድምጽ ምናምን የወጣት አልመሰለኝምና አረ ወጣት ትልቅ ሰው ያረከኝና ትልቅ ሰው ነው መሰልከኝ። ኦኬ በእርግጠኝነት አሁን ወስነህ ነው እንትን አልከኝ ማለት አሁን ብዙ ጊዜ እንትን የሚባሉ የሆነ ማለት የሚያንገራግሩ ሰዎች አሉ ከመጡ ምናምን ነገር በኋላ እንደ አዲስ ደግሞ ሀሳባቸውን የሚቀይሩ ሰዎች ስላሉ ጊዜ እንደማባከን ደግሞ አልፈልግም። እዛ ላይ ብዙ ሰው ስላለ አሁን በቀን ውስጥ በጣም ብዙ ሰዎች ላገኝ ይችላል። ብዙ ሰዎች በቀን ውስጥ ግደል አልፈልግም። በጣም ብዙ ሰዎች ስለማገኝ በዚህ ምክንያት ነው የምታገኛቸው? በዚህ ምክንያት ይሄንኑ ስራ ፈልገው ሶሻል ሚዲያ ነው ካንተ ጋር የተገናኘው? ሶሻል ሚዲያ ላይ ነው ስልክን ያገኘሁት። ፌስቡክ ላይ ነው ያገኘሁት። ፌስቡክ ላይ እና ቴሌግራም ላይ ግሩፖች ላይ አለ ቁጥር በዛ ነው ያገኘሁት። እሺ ስለዚህ አሁን በደንብ ታውቃለህ አሁን እኛ ስለምንሰራው ስራ ያው የተጻፈውን አንብቤ ነው ያወራሁት። ያው ዲቴል ደግሞ ብትነግረኝ አሁን እዚህ መጥቼ ያስፈልጋሉ የምትላቸውን ፋይሎች ይዣቸዋለሁ ስለሱ እናወራለን። ግን ዲቴል ደግሞ በአካል ብትነግረኝ እኔማ እነግርሃለሁ። ስለ ያው መጀመሪያ ካሰው የሰማሃቸው ነገሮች ምናምን ነገር ካሉ በደንብ ማጣራት ስላለብኝ ነው። እኔ ብቻ ስላልሆንኩኝ ይሰራ ላይ ያለሁት በደንብ እኔም አሁን ስላንተ አንተን ሳስገባህ እኔም ማብራራት ያሉብኝ ነገሮች አሉ ስላንተ ገባ። ዲቴል ስላንተ በደንብ ማወቅ መቻል አለብኝ። ስለ ራስህ፣ ስለ ስራ፣ ስለ ሁሉም ነገር አንተ ማወቅ መቻል ስላለብኝ
እነዛን ነገሮች መጀመሪያ በደንብ መምራራት መቻል አለብን። ምክንያቱም እኛ አሁን እዚህ ነገር ውስጥ ያለን ሰዎች እንደ ፋሚሊ ነን። ገባ? ከዚህ በኋላ አሁን አንተ እኛን ከተቀላቀልከን ያንተ ችግር ማለት የኔም ችግር ነው የሚሆነው። ያንተ ስኬት የኔም ስኬት ነው። ስለ ሁሉም ነገር በደንብ ማወቅ መቻል አለብኝ። ስላንተ ያለውን ነገር እንዳለ ካወቅኩኝ በኋላ ስለኛ ድርጅትም በደንብ ሁሉንም ነገር አብራርቼ እነግርሃለሁ። በመጀመሪያ ያው ኮንፈርት እንዲሰማ ያክል ኢትዮጵያ ውስጥ ፍቃድ አለን። ኦኬ፣ ፍቃድ አላችሁ እዚህ ጋር? አዎ፣ በስነ ስርዓት በህግ መልኩ ፍቃድ አለን። ቢሮ አላችሁ? ያለው ባህር ዳር፣ ዋና ቢሮአችን ባህር ዳር ነው። ኦኬ። እንደ ብራንች የተለያዩ ከተሞች ላይ አሉ ብራንቾች። እንደዚህ ማለት አሁን ለምሳሌ አዲስ አበባ ላይ ቢሮ የለንም። እውነቱን ለመናገር ጀስት አለ፣ የኔ ቤት አለኝ፣ የራሴ ቤት አለኝ። እዛ ቤቴ ውስጥ ምናምን ነገር ሰዎችን እንትን ማለት ትችላሉኝ አገኛለሁ ምናምን ነገር ሞር ግን ለእንትኑ ወጣ ብዬ ነው የማገኘው ሰዎችን ብዙ ጊዜ ለእነሱም ኮንፈርት እንዲሰማቸው። ለአንተም አሁን አንተ የጠራኸኝ ቦታ ላይ የተገኘሁልህ የራስህ መኪና ውስጥ ነኝ ምናምን ነገር ኮንፈርት እንዲሰማ ያህል ነው ለአንተም አሁን እንደዚህ እየሆንኩ ያለሁትኝ እንጂ በደንብ እምነትም የዘረብኝ ያው እኔ ያለሁበት ቦታ ላይ መተህ ታገኛልኛለህ ስለ ምንም ችግር የለም ብቻ ያገኛለሁ ምናምን ሞር ኮንፈርት እንዲሰማኝ ነው ያደረከው። ያው እምነትም ቢውልድ ያደረኩት በዛ ነው። ለዛ ብዬ ነው ብዙ አሉ በእኛ ስም እንደዚህ እንትን የሚሉ የሚያጭበረብሩ ምናምን ነገር ስላሉ ብዙ ሰዎች እንትን የላቸውም የሆነ ኮንፈርት አይሰጣቸውም። አሁን ለምሳሌ እኔ ያልኩ ቦታ ላይ ና ብለህ ሊደብር ይችላል። ገባህ? እንደ ሰው ትጠራጠራለህ ምናምን ነገር እና እኔ ኮንፈርት እንዲሰማህ ምቾት ተሰምቶ ከኔ ጋር በግልጽ እንድናወራ ምናምን ነገር አንተ ያለህበት ቦታ ድረስ ከሩቅ የመጣሁት በነገራችን ላይ አንተ ያለህበት ቦታ ድረስ የመጣሁት ይለዛ ነው። አይ ወደንብ ነው ማከብር እውነት እምነትም አለኝ። እኔም ብላችሁ መጣችሁ ሴፍቲ አንፃር ራሱ እኔም ብለን የመጣው እና ወደንብ ነው ማከብራችሁ። ያው እኔ ወስኜ ነው የመጣሁት አሁን ለመቀላቀል ወስኜ ነው የመጣሁት። እሺ እንደዛ ከሆነ አሁን ስለ አንተ ሁሉም ነገር ትነግረኛለህ። ለመጀመሪያ ጊዜ ስለኛ ከማን የሰማኸው? እንዴት ነው እኔ ልታገኝ የቻልከው? በመጀመሪያ እስቲ ቀለል አድርገህ እንጀምርና ቀስ በቀስ እያንዳንዱ ጥያቄ እጠይቅሃለሁ አንተ ትመልስልኛለህ። ኦኬ፣ አስፈላጊ ስለሆነ ማለት ነው። ያው ሁሉም ነገር ስላንተ ማወቅ ስላለብኝ ያለ። እሺ ችግር የለውም። ያው ያለውን ነገር እኔ እነግርሃለሁ። በመጀመሪያ እናንተን ያገኘኋችሁ ፌስቡክ ላይ ነበረ። ፌስቡክ ላይ ብዙ ተከታይ ያላችሁ በዛ ነበረ ያገኘኋችሁ። ከዛ ስልክ ቁጥር ነበራችሁ። ያን ስልክ ቁጥር ይዤ ወደ ቴሌግራም ስገባ ግሩፕም አላችሁ እዛ ላይ አታች ያደረጋችሁት ብዙ ነገር አለ እና እናንተ የጻፋችሁትን ጠቅላላ አነበብኩኝ። ያ ኮሙኒኬትም ለማድረግ መጀመሪያ የነበረው ያንተ ስልክ ቁጥር ነበር። ያ በቀጥታ ደወልኩኝ። ያው እኔ ደግሞ የምፈልገው እዛ ላይ ከተጻፉ ነገሮች ውስጥ ያየሁት ነገሮች ያው ገንዘብን ወደ እናንተ ካስገባን በኋላ እናንተ ደግሞ እጥፉን አድርጋችሁ እንደምትመልሱልን፣ በዶላር ካስገባን በዶላር እጥፍ አድርጋችሁ እንደምትመልሱ፣ በኢትዮጵያ ብር ካስገባን በኢትዮጵያ ብር እጥፍ አድርጋችሁ እንደምትመልሱ እና የተለያዩ ቪዲዮዎችን አይቻለሁ። ሰዎች ሲያመሰግኑ ሲመለስላቸው የነበረውን ፌስቡክ ላይ ማለት ነው። እነዛን አይቻቸዋለሁ። እሺ አሪፍ ነው ማለት መጀመሪያ እኛም ያለነው በብዛት ሲጀመረው ሶሻል ሚዲያ ላይ ነው እንደነገርኩ። ዋና ቢሮአችን ባህር ዳር ነው ያለው። አዲስ አበባ ላይ ብዙም እንትን አንልም የሆነ ማለት እየተንቀሳቀስን አይደለም። አሁን በቅርቡ ግን በቢሮ ደረጃ በደንብ እንትን ለማለት አስበናል። ያው እዚህ ንግድ ፍቃዶችን ምናምን ነገር መጨረስ ስላለብን እነዛን ነገሮች እስከምንጨርስ ድረስ ነው እንደዚህ አሁን እየተዘዋወርኩኝ እንትን እያልኩኝ ያለሁት። እነዛ ነገሮች ልክ ሲያልቁ የራሳችን ቢሮ ኖሮን ቢሮአችን ውስጥ እየመጣችሁ መገልገል ለምትችሉት አንተ እንዳልከው አሁን የነገርከኝ ገንዘብ ለማብዛት ነው። ገንዘብ ለማብዛት ነው። ያው ከዛ ካሉት አማራጮች ውስጥ ነው የምፈልገው ብዙ ጊዜ ገንዘብ ማብዛቱ ነው። እሱንም እናንተ በደንብ የምትሰሩት እሱን ነው መሰለኝ። በቪዲዮ እያየሁት የነበረው ብዙ ከስተመሮቻችን እሱን ነው የሚጠቀሙት በብዛት። ያው ኢትዮጵያ ላይ እንደምታውቀው የኑሮ ውድነቱ ከባድ ነው። ሁሉም ሰው ገንዘብ ያስፈልጋል። አሁን ኢትዮጵያ ላይ ደግሞ ስራዎችን ሰርተህ ምናምን ነገር ገንዘብ ማግኘት ትንሽ ይከብዳል። የኛ አምላክ በረከት ያለው አምላክ ነው። ያለንን ነገር የሚያበዛልን አይነት አምላክ ነው። ያንን ነገር በእኔ ጣለው፣ በእሱን ተማመን። እንትን ይልሃል፣ ሁሉም ነገር ያድግልሃል። አንተ በምትጠብቀው ልክ ሳይሆን ያውቅሃል እኮ አይደል? እሱ የሚያውቅሃል። አንተን በደንብ ለሚያውቅህ የሚያስፈልግህ ምን ያክል እንደሆነ በደንብ ያውቃል። እያንዳንዷን ነገር አንተ ከምታስበው በላይ አብዝቶ በተግባር ለመመሰጋገን እንደምንገናኝ 100% እርግጠኛ ነኝ። እሺ ሌላ የምጠይቅ ጥያቄ ደግሞ ይሄንን ነገር ካየህ በኋላ መቼም ጓደኞች ይኖርሃል፣ ቤተሰብ ይኖርሃል፣ ያማከርካቸው ሰዎች ወይም ደግሞ ስለዚህ ጉዳይ ያወራሃቸው ሰዎች ይኖራሉ አሉ። እነዚህ ሰዎች በጉዳዩ ላይ ማንንም ሳላወራው ሲጀመር ይሄንን ጉዳይ
ሶስትን ለብቻዬ ነው የወሰንኩት። በጉዳዩ ላይ ማንንም ሰው አላማከርኩም። ቀጥታ ከራሴ ጋር ተማክሬ ነው አንተ ጋር የደወልኩት። ኦኬ እሺ፣ እንደዛ መሆኑ አሪፍ ነው። ይሄን ጥያቄ ለመጠየቅ እናንተ የተገደድኩት ለምንድን ነው መሰለ? በዙሪያችን ያሉ ሰዎች እንደዚህ አይነት ነገሮች እንደ መጥፎ ነገር ነው የሚያዩዋቸው። ይሄ ምንም ማለት አይደለም። አሁን እኔም ብትጠይቀኝ ስለዚህ ነገር ምንድን ነው ያለህ አመለካከት ብትለኝ፣ ምን አይነት አመለካከት ነው ያለህ? ጀስት ህይወቴን የሚቀይርልኝ ነገር ከሆነ ሆይኖት ለምንድን አላደርገው? ምንም ነገር ቢሆን ነው ያደርገዋል። ህይወቴን የሚቀይር ለምን እኔ መጀመሪያ ላይ እዚህ ስራ ላይ ከመግባቴ በፊት የነበረኝ ሁኔታ በጣም የሚያስጠላ ሁኔታ ነበረ። ቤተሰቦቼን ማስተዳደር ማልችልበት አይነት ሁኔታ ላይ ነበርኩ። ከእናትና ከአባቴ ጋር አንድ ቤት ውስጥ ነበር የምኖረው። የሚያስጠላ ህይወት በቃ ስራ ፍለጋ ጠዋት መውጣት፣ መዞር፣ መንከራተት፣ ተመልሰህ ትገባለህ። ስራም ካገኘሁ በኋላ በወር የተወሰነች ገንዘብ እየጠበቁ መኖር፣ ያ ነበር የኔ ህይወት። በሶሻል ሚዲያ ነው እኔም እንደዚህ አጋጣሚ ነው ሶሻል ሚዲያ ላይ እንትን እያልኩኝ አገኘኋቸው ምናምን ነገር። ዋናዎቹ ከባህር ዳር ነበረ ቀጥታ። ደግሞ ከሆነ ለእናንተ ለአዲስ አበባ ልጆች በጣም የተመቻቸ ነው ነገሩ። ለምን ብትል አዲስ አበባ ላይ አለውኝ እኔ ያለሁኝ እና የተወሰኑ አንድ ልጆች አሉ ይህንን ስራ የሚሰሩ። እነዛን ስራዎች እነሱ እየሰሩ እንደዚህ ነገሮችን አመቻችተውላችኋል እናንተ እና ያው ስልህ በጣም ምርጥ ነው ለእኛ፣ በጣም ምርጥ ነው ለእናንተም በጣም ምርጥ ነው። አንተ እዛ ውስጥ ከገባ በኋላ ህይወት የተቀየረው በጣም። አሁን ላይ እኔ ማለት የራሴ ቤት አለኝ፣ የራሴ መኪናም አለኝ። አጋጣሚ ጋራጅ ገብታብኝ ነው። እነዛን ነገሮች በደንብ እንትን ማለት ይችላል አመቻችቼ ነው አሁን ነገር የራሴ ቤት ቤተሰቦቼን እያስተዳደርኩኝ ነው። ፈታ አድርጌ ለራሳቸው ቤት ገዝቼላቸው ከኪራይ ቤት አውጥቻቸዋለሁ። በጣም ደስ ይላል። ቋሚ የሆነ ገቢ ያላቸው ለእነሱ ሱቅ ምናምን ነገር ከሱፐር ማርኬት ከፍቼላቸዋለሁ። ይኖራሉ በስነ ስርዓት ፈታ ብለው። እኔ ምንም ነገር አልጎደለብኝም፣ ፈታ ብዬ ነው የምኖረው። አንዳንድ ሰዎች ትንሽ ስም ማጥፋት አለባቸው እኛ ላይ። ለዛ ነው አሁን እንደዚህ ነው እያልኩ እያንዳንዷን ነገር በግልጽ እያወራ ያለሁት። ሞር በደንብ እንትን እንድንል ነው እናንተ በደንብ ተግባብተን እንድናወራና ምንም አይነት ጥርጣሬ ውስጥ እንዲኖር ስለማልፈልግ ነው። ለምን ተጠራጠርከኝም ማለት ነው። አሁን እዚህ እንደዚህ አይነት ነገር ሊሆነ ለኢትዮጵያ አዲስ ነገር ስለሆነ ይሄ እንትን ይሄን ያህል ለምን ተጠራጠርከኝ የሚባልም አይነት አይደለም። አሁን ማለት እስካሁን ባወራናቸው ውስጥ መጠየቅ የምትፈልገው ጥያቄ ካለ አሁን መጠየቅ የምፈልገው ጥያቄዎች፣ አንደኛ መጠየቅ የምፈልገው ምን ያህል ገንዘብ ነው ለእናንተ የምሰጠው? ቀጥሎ ደግሞ ያን ገንዘብ በስንት ጊዜ ነው ተባስቶ የሚመለስልኝ? ጊዜው እንዴት ነው የሚሰራው? አሰራሩ እንዴት ነው? በባንክ አካውንቴ ነው የምታስገቡልኝ? ካሽ ነው የምቀበለው? ምን አይነት አሰራር ነው ያላችሁ ከገንዘቡ ጋር የተያያዘ? ወይስ ሌላ ነገር የማረጋቸው ነገሮች አሉ? ግራን የሚያጋባው ለምን መሰለክ ወዳጄ፣ የእምነት ክደት የደረሰባችሁ ወይም እንዲፈተልላችሁ የምትፈልጉ ሰዎች ካለ እኛን ቀጥታ በመደወል ወይም በሶሻል ሚዲያ አማራጮቻችን በቴሌግራም፣ በዋትሳፕ እና በኢሞኛ ልታገኙ ትችላላችሁ። ደውላችሁ ወረፋ ማይዘዛችሁን እንዳትረሱ። እናመሰግናለን። አሁን ወደዚህ ጉዳይ ስመጣ የሚያስፈራም ነገሮች አሏችሁ። ያው እኔ ገንዘቡን ብዬ ነው የመጣሁት። ያው ገንዘቡ እንዲበዛልኝ ነው። ስንት ብር ነው? ከስንት ብር ጀምሮ ነው መጀመር የምችለው ገንዘብ መስጠት የምችለው የሚለውን ነገሮች ልትመልስልኝ። እስካሁን አሁን ትንሽ ገንዘብ የተቀበልኩት እኔ በራሴ ከ700,000 ብር በላይ ነው እስካሁን ድረስ። ትንሽ ብር የተቀበልኩት 700,000 ብር ነው በኢትዮጵያ። በዶላር ደግሞ ከ$500 እንደዚህ አካባቢ ነው የተቀበልነው። ስንት እጥፍ ነው እጥፍ የሚሆነው? እሱ እንደ ራስህ ፍላጎት ነው። ገባ? አንተ ለምሳሌ 500,000 ብር ለኔ ብትሰጠኝ በምን ያክል ጊዜ ነው ያንን ገንዘብ የምትፈልገው የሚል ጥያቄ አለኝ። አንተ አሁን ለምሳሌ ጥያቄ ልጠይቅህና ምን ያክል ገንዘብ ነው አስበህ፣ መቼም እንደዚህ እኔ ለማግኘት ስትወስን የሆነ ገንዘብ በጀት አድርገህ ነው። አንተ ምን ያክል ገንዘብ ነው ያሰብከውና ምን ያክል እንዲሆንልህ ነው የምትፈልገው እና በምን ያክል ጊዜ እንዲደርስልህ ነው የምትፈልገው? እኔ አሁን ካለኝ ነገሮች ውስጥ አንጻር 300,000 ብር ነው ያሰብኩት። ያንን 300,000 ብር በ10 ቀን ውስጥ ቢሆን ደስ ይለኛል። ምን ያክል እንዲያድግልህ ነው የምትፈልገው? በ10 ቀን ውስጥ ቢያንስ እስከ 1 ሚሊዮን ብር ቢሆንልኝ ደስ ይለኛል። 1 ሚሊዮን ትንሽ ይከብዳል እውነቱን ለመናገር። ምክንያቱም ብርህም እንትን ነው የሆነ በጣም ያን ያክል የተጋነነ ብር አይደለም እውነቱን ለመናገር። 300,000 ብር ማለት አሁን እንደ ነገሩ በጣም ዝቅተኛው ነው። አሁን ያንተ በ10 ቀን ውስጥ የሚደርስልህ አይመስለኝም እውነቱን ለመናገር። ስንት ባረግ ነው በ10 ቀን የሚደርስልህ? ያው ችግር የለውም የገንዘብ እኔ ጋር። ኦኬ እሺ 1 ሚሊዮን ነው ወይ ደግሞ ብሩን ገንዘቡን አሳድገህ እንዲያድግልህ የምትፈልገውንም አይነት ገንዘቡን ማሳደግ ትችላለህ።
እሺ እስከ ቀደም እንዳልከው እስከ 700 ሺህ ብር ልምጣልህ። ኦኬ እሺ በቃ 700 ሺህ ብር ከመደብክ በስንት ጊዜ ውስጥ 2 ሚሊዮን ብር ይሆንልኛል? 20 ቀን በ20 ቀን ውስጥ 2 በ20 ሚሊዮን ቀን ብር ውስጥ 700 ሺህ ብር መደብ በ20 ቀን ውስጥ 2 ሚሊዮን ብር ሆኖልህ አንደ ርክክባችን የሚሆነው አንተን ገንዘብ እኔ ነው የምቀበልህ። በአካል የፈለክበት ቦታ ድረስ መጥቼ እኔ እቀበልሃለሁ። ወይ በካሽ ነው የምቀበልህ? በካሽ? አዎ በካሽ ነው የምቀበልህ። ያንተን ገንዘብ ትራንስፈርም ላደርግልህ እችላለሁ። ካልሆነም ደግሞ አንተ እንደሰጠኝ በካሽም ልመልስልህ እችላለሁ። እሱ ያንተ ምርጫ ነው። ያው የኔ ምርጫ ቢሆን በጣም ደስ የሚለኝ ያው ገንዘብ ይዘው መንቀሳቀሱ ብዙም አልፈልገውም። ያው እኔም ገንዘብ ይዤ መንቀሳቀሱንም አልፈልገውም። እኔም ትራንስፈር እንኳን አሁን አንቀበልም። ይኸውልህ እንዴ መሰለህ በሀገራችን በእንትን የባንክ ስርዓቶቹን ካወቅ በቀን የምታወጣው የሆነ ገንዘብ አለ አይደል? ስለዚህ ያንን ገንዘብ እኔ 700 ሺህ ብር እጅ ለውጣ ብል አይፈቅዱልኝም። የትኛውም ባንክ እኔ ሊፈቅድልኝ አይችልም። ኦኬ እናንተ ገንዘቡን በካሽ ነው የምትፈልጉት? በካሽ ነው የምቀበልህ። እኔ አንተን በካሽ እቀበልሃለሁ። ከዛ በኋላ አንተ ስትመልስ ግን ከፈለክ ትራንስፈር አድርግልሃለሁ። ከፈለክ ከ20 ቀን በኋላ ነግረኸኝ ልክ በ15ኛው ቀን ምናምን ነገር እጠይቅሃለሁኝ። አንተ በካሽ ነው የምሰጠህ ወይንስ ደግሞ በትራንስፈር ልሃለሁ? ካሽ ከመረጥክ በካሽ አውጣልሃለሁ ልክ በ20ኛው ቀን። ካልፈለክም ትራንስፈር አድርግልሃለሁ። ይሄ አንተ ምርጫ ነው። ያው እኔ ያው እዚህ ላይ ሀሳብ ያለኝ ጓደኛዬንም አማክሬው እሱም ከውጪ ቀጥታ ገንዘብ ልካለሁ ስላለ አካውንታቸውን ትልክልኛለህ አወራቸዋለሁ እና ገንዘብም ልካለሁ ስላለኝ ይሄንን ነገር ከዚህ በፊት ፎርዋርድ ያደርግልኝ ጓደኛዬ ነው እና ራሴን ያየሁት ከዛ በኋላ አምኜበት ነው ዳንቴ የገባሁት። ያኔ ከተሳካ በኋላ ኦልሬዲ ለጓደኛዬ ነግሬዋለሁ። ከዛ እሱ ትራንስፈር ስለሚያደርግ ያንንም ነገር ከማሰብ አኳያ ነው እንጂ የኔ ነገር ችግር የለም። ስለዚህ ያው የእሱንም ቢሆን አሁን ከቻላችሁ የሁለታችሁም እኩል እንዲወጣላችሁ እሱም ትራንስፈር ያድርግልህ። አንተ በካሽ እንትን በል ጊዜ እሰጥሃለሁ፣ የአንድ ሳምንት ጊዜ ምናምን ነገር እሰጥሃለሁ። በካሽ አዘጋጅልኝ ሁሉንም። ከዛ በኋላ እኔ በካሽ ነው የምቀበልህ። ምክንያቱም ያንን ገንዘብ ለማብዛት ምን ሄድባቸው ፕሮሰሶች አሉ። ገባ? ያንን ፕሮሰስ ለማስኬድ ካሹ ያስፈልገኛል። ለዛ ነው አሁን ትራንስፈር ምናምን ነገር ትንሽ ችግር የለውም አዛ ያረጋል። ለዛ ነው እንደዚህ ያልኩ ያለው። ችግር የለውም። ከዚህ በፊት ግን ያው እንደ ጥያቄ ስንት ሰዎችን በአንተ በኩል መጥተው ሀብታም የሆኑ ስንት ሰዎች አሉ? ቢያንስ በቁጥር ስንት ይሆናሉ? አሩን እሱን እንኳን እንደዚህ ነው ማለት አልችልም። ግን ኢትዮጵያ ላይ የምታያቸው የተለያዩ ገመቺስ የሚይዙ የተለያየ መኪና ምን አይነት ብራንድ መኪኖች አዲስ አበባ ላይ እየተሽከረከሩ እንደሆነ በደንብ ታውቃለህ። አንዴ በደንብ ምን ያክል ቅንጡ የሆኑ ቤቶች እየተሰሩ እንደሆነ በደንብ ታውቃለህ። ጀስት አሁን ላይ በየቤቱ ጀስት አንድ ሰው የሆነች ጽድት ያለች መኪና አለችው ማለት ይቀለኛል። አሁን ካለንበት ሁኔታ አንፃር በብዛት አዲስ አበባ ላይ የምታያቸው ሀብታሞች ከኛ ጋር ይሰራሉ። ቀጥታ ከኔ ጋር ብዙዎቹ ላይ ይገናኙ ይችላሉ። በሌላም ሰዎች እንትን ስለሚሉ አብዛኞቹ ቀጥታው ቢሮአችን ሄደው ሊሰሩ ይችላሉ። አዲስ አበባ ውስጥ መጥተው ስለማይፈልጉ አብዛኞቹ ቀጥታ ባህር ዳር ቢሮአችን ድረስ ሄደው ምናምን ነገር ገንዘቡን ገቢ አድርገው ቀኑ ሲደርስ ተመልሰው ሄደው ገንዘቡን ተረክበው ይመጣሉ። አብዛኛዎቹ ባህር ዳር ሄደው ነው ፊክስ የሚያደርጉት። እንደዚህ ማለት በነገራችን ላይ እኛ የምንሰራው እንደዚህ አነሳ ያሉ ስራዎች ኢን ሚሊየን ነው። ባለሀብቶቹ ራን የሚያደርጉት ኢን ሚሊየን ነው። ኢን ሚሊየን ሄደው ያስገባሉ። ኢን ሚሊየንስ መልሰው ይቀበላሉ። በጣም በቀናት ልዩነት ውስጥ ማለት ነው። አሁን እዚህ እየተሰራኛ ያለነው ስራ ጀስት ከሚሊየን በታች ነው። ከሚሊየን በታች ነው እየሰራን ያለነው። ከሚሊየን በላይ ደግሞ ከሆነ ሞር ለኮንፈርትም ወደ ባህር ዳር መላክ እንችላለን። አብረን መሄድ እንችላለን። እሱ እንኳን ችግር የለም። ያው እኔ አንተን አምናለሁ፣ እምነት አለኝ። ያው የሚያስፈልጉ ነገሮች ምን ነበር ያልከኝ? የልደት ሰርተፍኬት ነው። ሶፎንያስ ነው የሚለው። ሶፎንያስ እና የምንፈራረማቸው ነገሮች አሉ። ከአንተ ጋር አሁን ለመግባባት ነው የመጣሁት። እንትን ሰነዱን ልክልሃለሁ፣ በፒዲኤፍ ልክልሃለሁ። እሱን ፕሪንት አድርገህ ፈርመህ ትሰጠኛለህ ማለት ነው። ኦኬ። ስለዚህ አሁን ምን ቀረ? በኬል ካርድ ይኸውና፣ ይሄን ይዘው ነው የምትሄደው? እሺ፣ ኮፒው ነው። ኮፒውን በጣም ጥሩ። እሺ፣ ይልካል። መታወቂያህንም ታውቂያ ያስፈልጋል። ኮፒ አላደረኩትም። ኦኬ። ስለዚህ እሱንም ኮፒ አድርገህ ወይ ፎቶ ወይ ታነሳዋለህ። ኦኬ፣ ይቻላል። ፎቶ ማለማንሳት ስለምችል ፎቶ ማንሳት
ኦኬ እሺ እና አሁን የምትለኝ ገንዘቡን በካሽ ነው የምሰጥክ። ከዛ በኋላ በ20 ቀን ውስጥ ነው 2 ሚሊዮን ብር የምታደርግልኝ ማለት ነው። እና በካሽ ገንዘቡን ሳቃብልክ የት አካባቢ ነው የሚመችክ? ያው አንተ የሚመችክ ቦታ ችግር የለውም። ለኔ ችግር የለብኝም። እዚህ ቦታ ላይ መገናኘት ይችላል። እዚሁ አካባቢ መገናኘት ይችላል። እዚች ቦታ ላይ ትጠብቀኛለህ። ገንዘቡን መቼ ታደርስልኛለህ? ይሄን ነገር ልወቅና ለመቼ ትሰጠኛለህ? ይሄን ነገር ልወቅና አንተ ላመቻች። ገንዘቡን ችግር የለውም እኔ ጋር በሳምንት አስገባልሃለሁ። አሁን እኔ ለአንተ ጀስት እንደ ወንድማማችነት መኩሪን ስነግርህ ስመክረህ ገንዘቡን በዚች 2 ቀን ውስጥ ታስገባ ጥሩ ብትጠራኝና በዚች 2 ቀን ለምን መሰለህ ይኸውልህ አለቆቻችን አሁን ያሉት አዲስ አበባ ላይ ነው እና ይበራሉ በ4 ቀን ውስጥ ምናምን ነገር ከዚህ ሀገር ይወጣሉ። ኦኬ ሶ አሁን ላይ ያለው ነገር ሙር በጣም የተመቻቸ ነው ከየትኛውም ጊዜ በላይ ጥሩ ጊዜ ላይ ነው የመጣው። አንተም በጣም እድለኛ ነህ። ሙር የተመቻቸ ጊዜ ላይ ስለሆነን ገንዘብ 20 ቀንም ላይፈጅበት ይችላል። እውነቱን ለመናገር በ15 ቀንም በአንድ ሳምንትም ሊመጣ ይችላል፣ አይታወቅም። ኦኬ እነሱ እዚህ ካሉ ሊፈጥንልኝ ይችላል ማለት ነው ነገሮቹ። አዎ ገባ። አሁን ይኸውልህ በሌላ ጊዜ ላይ የምንሰራው ስራ ምንድነው መሰለህ ፕሮሰሱን የሚያደርጉልን አዲስ አበባ ውስጥ ይሄንን ስራ አንሰሩም እንደዚህ ነው ብዬው ለአንተ መናገር ስለማልችል ነው። እኛ ባለቆቻችን በኩል ነው የሚሰራልን። ገባ። እናንተ ማሰሩትም እናንተ ከፊት ለፊት ሆናችሁ እንጂ ከፊት ለፊት ሆነን እንጂ አለቆቻችን ናቸው የሚሰሩት። እያንዳንዱ ነገር እነሱ ሰርተው ነው ገንዘቡን ስጡ ወሚሉን ሰዓት ምን ሰጠህ ለአንተ። ሶ በዚህች 2 ቀን ውስጥ ያንተን ገንዘብ ከሰጠኸኝ አለቆቻችን እስኪሄዱ በዚህች 2 ቀን ውስጥ እነሱ ሰርተው የሚጨርሱ ከሆነ ውስጥ እድለኛ ከሆንክ በአንድ ሳምንት ጊዜ ውስጥ 2 ሚሊዮን ብር ሊደርስልህ ይችላል። በጣም አሪፍ። በጣም እኔ የምፈልገው እንደዛ ነው። በቃ ስለዚህ ውጭ ያለውንም ጓደኛዬን አወራዋለሁ። እኔ ደግሞ እንደ ሐሳብ ሆነ አንተን መመክረህ ነገር ምንድነው የሁለታችሁንም ገንዘብ ጓደኛህን አወራው ዛሬ። ኦኬ የሁለታችሁንም ገንዘብ ላንተ ይላክልህ። ከዛ በኋላ የሁለታችሁንም ገንዘብ የሁለታችን 7 ብናደርገው 1.4 ይሆናል። 1.4 ወደ ስንት ያድግልንማ? ወደ 4 ሚሊዮን ያድግላችኋል። እሱ የሚያሳስብ ጉዳይ አይደለም። የሱንም ተቀበለውና አንድ ላይ እንትን ብላችሁ አንድ ላይ ገንዘቡን ብልክላችሁ አሪፍ ነው። ሞር ለሱም አሁን አሪፍ እድል ስለሆነ ማለት ነው። ላንተም ለሱም አሪፍ እድል ነው። ለሁለታችሁም በአንድ ሳምንት ውስጥም ሊደርስላችሁ ይችላል። ምናልባት በ15 ቀን አሊያም ደግሞ በጣም ሄደ ከተባለ በ20 ቀን ውስጥ ነው። በጣም ኦቨር ከሄደ ማለት ነው። ጀስ ግን በአንድ ሳምንት ጊዜ ውስጥም ሊደርስላችሁ ይችላል። እንዳልኩ አለቆቻችን አዲስ አበባ ውስጥ ናቸው። ባህር ዳር ነው የሚገኙት በዚህ ሰዓት። እኔም እየተመላለሱ ነው እንትን የሚሉት። እኔም ልተባበረህ አመለም ስለተመቸኝ ነው ነገር ልተባበረህና ገንዘቡን ለኔ ልክ እንደሰጠኸኝ እንትን እላለሁኝ ቀጥታ ለነሱ ወደ ባህር ዳር ልክላችኋለሁ። ገንዘቡን ግን ስሰጥክ ማሳመኛ ነገር አንተ ምንድነው የምትሰጠኝ? ማለት እንዳለ እኮ ሰዎቻችን እኮ ያዩት አይደል? ይሄን ያክል እንዳትጠራጠረኝም ጭምር ነው እዚህ ቦታ ድረስ መጥቼ አዋራው እና ነገሮችን በግልጽ እየነገርኩ ያለሁት እኮ የሆነ የምተማመንበት ነገር ያተቀብያለሁ የሚል ወይ ደረሰኝ ሊሆን ይችላል። የተቆረጠልኝ ደረሰኝ ይቻላል። ደረሰኝ እንትን ማለት ይችላል። ችግር የለውም። አሁን ባህር ዳር ነው ያለው እንደነገርኩ። ዋና ቢሮአችን የምትሄድ ከሆነ እዛው ደረሰኝ ጽፎ ሊሰጡ ይችላሉ። አሁን ጀስት እንደነገርኩ ግን እኛ ጋር ቢሮ የለንም። ምንም አይነት ንግድ ፍቃድ የለኝም። አሁን ላይ እየሰራን ያለነው ጀስት ግን ንግድ ፍቃዳችን እየሰራልን ነው። ገና ማለት ሊወጣ ነው። በእርግጠኝነት ከትንሽ ጊዜ በኋላ የራሳችን ቢሮ ኖሮን ነገሮች በተመቻቸው ሁኔታ ሆኖ አሁን ይሄንን ጥያቄ እንዳጠየቀኝ ንግድ ፍቃድም ስለሚኖረን ደረሰኝም መቁረጥ እንችላለን። አሁን ላይ ግን ምንም አይነት ንግድ ፍቃድ የለንም። ለአንተም በግልጽ ነው እየነገርኩ ያለሁትኝ። አንተ ማታመን አይነት ነገር ከሆነ እኔን የምጠራጠረኝ ነገር ከሆነ እኔ ምንም የሚቀርብኝ ነገር የለም። እውነቱን ስነግርህ እኔ ምንም የምጠቀመው ነገር የለም። አሁን በእናንተ በሁለታችሁ ጀስት ግን ለእኔ ስራ ስለሆነና ወደኛ እንዲቀላቀሉ እኛን ማብዛት ስለሆነ ነው። እኔ አላማዬ የሁላችንም አላማ እሱ ስለሆነ ነው እንጂ እኔ አንተ ከብሩን ብትሰጠኝ እኔ ኪስ ውስጥ የሚገባ 5 ሳንቲም የለም። የገንዘብ ችግርም የለብኝም። እውነቱን ለመናገር ምንም አይነት የገንዘብ ችግር ስለሌለብኝ እኔም እንደናንተ ነው የማደርገው። በነገራችን ላይ እንዲበዛልኝ ስፈልግ ያለኝን ገንዘብ አስገባለሁ። አሁንም ቢሆን እንደዛ ነው። የምፈልገው ገንዘብ ሲኖር አስገባለሁ ወደ ገንዘብ። በዚህ ቀን ውስጥ ይመጣልኝ። አባል ትሆናለህ። እንደዚህ በጣም እያስገባህ በጣም እየተመለሰ በጣም እያስገባህ ሲሆን ለአባልነት የምትከፍለው ክፍያ አለ። አባል ትሆናለህ። እንደ ኤጀንት ሆነ ትሰራለህ አንተ ማለት ነው። ሶ የገንዘብ ችግር የለብኝም። የእናንተን 700 ሺህ ብር ይመንተንች ለኔ ምንም ማለት አይደለም። ገባህ? የሁለታችሁም 700 ሺህ ብር ለኔ ምንም ማለት አይደለም። እማታመን ከሆነ ይሄ ነገር ያጠራጥረኛል የምትል ከሆነ ጥርጣሬ ይፈጥራል። ለምደቃል ደረሰኝ ነገሮች ያስፈልጋሉ። አንዳንዴ በመተማመን ነው 700 ሺህ ብር የሚያክል ሰጥቼ 2 ሚሊዮን ብር እንዲሆነኝ ግን ያንን ብር ግራ ይገባኛል።
ኦኬ እንደዛ ከሆነ እኔ አሁን ላንተ እድሉን አመቻቸውልህ። አጋጣሚ ሆኖ እንደ እድልህም ሆኖ አለቆቻችን እዚህ ስለሆኑ ነው ቶሎ ነገሮችን አፍጠን እያልኩ ያለሁት እንጂ አንተ ይሄ ነገር የሚያጠራጥር ከሆነ ቢሮ ስንከፍት ጠብቀህ መምጣት ትችላለህ። አይ በቃ እንደዛ ከሆነ ችግር የለውም። ያው ያልከኝን ነገር እኔም አንተን ሳይክ ያው በደንብ ነው የተመቸኝ። ለዛ ምንም ችግር የለውም። ያው ገንዘቡን በዚች 2 ቀን ውስጥ ለማስገባት እንሞክራለን። ጓደኛዬንም ዛሬ ማታ ደውዬ አወራዋለሁ። ያው አልነገርኩትም። ቅድም አማክራል ሰው ስትለኝ ማንንም ብዬክ ነበር። ያው እውነት ነው አላማከርኩም ሲሆኑ ኖርማል ነው። በነገራችን ላይ ከሀገር ውጪ የአእምሯቸውም የሰለጠነ ነው ነገር እሱ ነው ፎርዋርድ ያደረገልኝ ለመጀመሪያ ጊዜ። ከዛ እሱን ካየሁኝ በኋላ እስቲ እያቸው ይሄንን ሶፎንያስ ምናምን አለኝ። አየዋቸው። ከዛ በኋላ እንዳልከኝ የተቀመጠው ሊንክ ላይ ገባሁኝ። ቴሌግራም ላይ ያገኘኋቸው ስልክ ቁጥር ያንተ መጣልኝ። በዛ ምክንያት ነው የደወልኩልክ። እሺ ስለዚህ አሁን ምንድነው እንትን የሚለን የሚያስማማን እናንተን? የሱንም ተቀብለህ ትልካለህ ወይንስ እንዴት ነው የምናደርገው? ችግር የለውም። የሱንም ተቀብዬ ልካለሁ። በዚች 2 ቀን ውስጥ እሱ እንዲልክ አደርጋለሁ። የኔ እንኳን ችግር የለም። እሱ ባይልክ ራሱ እኔ በ2 ቀን ውስጥ የራሴን ብቻ ልሰጥ እችላለሁ። ስለዚህ አካባቢ ተገናኝተን እሰጥሃለሁ። ግን ከዛ በፊት የሆነች ነገር ስምህን ማን ያልከኝ? ናሆም። እስኪ እቺን ባንክ ትራንዛክሽን እንድታያዝ ፈልጌ ነው። ወደ አንተ አካውንት ወደ 500 ሺህ ብር የገባ ነው። ምንድነው? ከሳውዲ አረቢያ ነው የተላከው። ይሄ የኔ አካውንት አይደለም። ናሆም ገረመው አንተ ያለህ ነኝ። መታወቂያህን ማየት እንችላለን።